ሶ በቀደም ቪዲዮ ላይ ይሄኛው እንዴት ሴል ወይም ደግሞ ሾርት ትሬድ እንዴት እንደወሰደ አሳይቻችኋለሁ። ሶ አሁን ማሳየት የምፈልገው ነገር እንዴት ትሬዱን ገባ ነው ሳይሆን እንዴት ነው ብዙ ጊዜ ሰዎች ኮሪሌትድ ፔሮችን አሪፍ አድርገው መጠቀም አይችሉም ወይም ደግሞ እንዴት ራይት ወይ መጠቀም እንደሚችሉ አይገባቸውም። ሶ ማወቅ ያለባችሁ ምንድነው ኮሪሌሽን ወይም ክራኪንግ ኮሪሌሽን ለሁለት ነገር ነው ሜጀርሊ የምንጠቀመው። አንደኛው ዊች ፔር ስትሬንግዝ አለው ዊች ፔር ዊክነስ አለው የሚለውን ለማወቅ እንጠቀምበታለን። ሁለተኛ ደግሞ ሪቨርሳል የቱ ጋር ሀፕን ሊያደርግ ይችላል የሚለውን ነገር እንጠቀምበታለን። ሶስተኛና ግን ብዙ ሰዎች የማያውቁት ምንድነው ፕራይስ ወዴት ኤክስፓንድ ሊያደርግ እንደሚችልም እናውቅበታለን። ወይም የትኛውን ሊኩዊዲቲ ግራብ እንደሚያደርግም አይደንቲፋይ ለማድረግ እንጠቀምበታለን ማለት ነው። ሶ ትናንት የተጠቀምኩበት ወይ ነው ማርኬት የትኛው ላይ ስትሬንግዝ አለው ወይም ሁለቱም ኮሪሌሽን ስላላቸው ናዝዴክ እና ኤስፒኤክስ ወደ የትኛው ስትሬንግዝ ይኖራል ወደ የትኛው ዊክነስ ይኖራል የሚሆን አይደንቲፋይ ለማድረግ ተጠቅሜዋለሁ ማለት ነው። ሶ ትናንትና ካያችሁት ልክ ወደ ኒውዮርክ ኦፕን አካባቢ ምን አድርጓል ማለት ነው ናዝዴክ የለንደን ሃይ ስዊፕ አድርጓል ወይም ደግሞ ማለፍ ችሏል። ሶ ይሄ ምን ያሳየናል? ናዝዴክ የምንለው ፔር ወደ ላይ ስትሮንግ ነው። ኤስፒኤክስ ደግሞ ይሄ ማለፍ ስላልቻለ ዊክነስ ወደ ላይ ያለው ዊች ሚንስ ወደ ላይ ደግሞ ዊክነስ አለው ማለት ወደ ታች ስትሬንግዝ አለው። ይሄኛው ደግሞ ወደ ላይ ስትሬንግዝ አለው ማለት ወደ ታች ዊክነስ አለው። ሶ ምንድነው ፖይንቴ? ባይ ማለት ከፈለኩ ይሄን ፔር ነው ባይ ልል የምችለው። ሴል ማለት ከፈለኩ ይሄኛውን ፔር ነው ሴል ብለው ማለት ነው። ሶ ካያችሁት ማታ ላይ አካባቢ ወይም ፒኤም ሴሽን ላይ ሴል ያልኩት ትሬድ የመጣው ከዚህ መጀመሪያ ስትሬንግዝ እና ዊክነስን ካወቅኩ ወይም ደግሞ የትኛው ላይ ስትሬንግዝ የትኛው ላይ ዊክነስ እንዳለ አይደንቲፋይ ካረኩ በኋላ የመጣው ማለት ነው። እዚህ ጋር እንደምታዩት ባይ ትሬድ ከገባው እዚህ ጋር ነው ብያችኋለሁ። ሶ የገባው ትሬድ ይሄን ይመስል ነበረ፣ ግን ታርጌት የማደርገው ሜጀር ሊኩዊዲቲ ሌቭል አልነበረኝም። ወይም ደግሞ ቴክ ፕሮፊት ሊያስነካ የሚችል ሜጀር የሆነ ሊኩዊዲቲ ሌቭል ስላልነበረኝ ታርጌት ማድረግ የነበረብኝ ምን ነበር ማለት ነው ፕሪቪየስ ዊክን ሃይ ወይም ከዚህ ሳምንት በፊት የነበረውን የሙሉ ዊክ ሃይ ታርጌት ማድረግ ነበረብኝ ማለት ነው። ሶ ምን አደረኩ? እዚህ ጋር መጥቼ እሱን ታርጌት አደረኩ። ፕራይስ እሱ ጋር መድረስ አልቻለም። ከዚህ ፖይንት ሪቨርስ ማድረግ ችሏል ማለት ነው። ግን በዛ አይነት ሳሌ ምን አደርጋለሁ ማለት ነው ብሬክ ኢቭን ሆነ ትሬድ ነው። ምክንያቱም ምንድነው ህግ ያለው ሪሰንት ሊኩዊዲቲ 1.3 በላይ ካልሆነ ምን አደርጋለሁ ማለት ነው ሌላ ከፍ ያለ ሊኩዊዲቲ ይጠብቃለሁ። ግን ደግሞ ማርኬት እሱ ጋር መቶ ሪች ማድረግ ካልቻለ 1.3 ላይ ፕራይስ ሙቭ ካደረገ ወይም 1.3 ሙቭ ሲያደርግ ምን አደርጋለሁ ማለት ነው ብሬክ ኢቭን አደርጋለሁ ማለት ነው እንጂ ፊክስድ የሆነ ቴክ ፕሮፊት ወይም ደግሞ በቃ 1.3 ከነካልኝ 100 ፒፕ ሃፕ የሚባል ቴክ ፕሮፊት ሲስተም እናንተም ሪዋርዳችሁን ስለሚቀንስባችሁ ምን ታደርጋላችሁ? ሜጀር ሊኩዊዲቲ ሌቭል ታርጌት ታደርጋላችሁ። ይሄ ማርኬት እዛ ጋር መቶ ሪች ማድረግ ካልቻለ ብሬክ ኢቭን አድርጋችሁ ትወጣላችሁ ማለት ነው። ከዛ ትክክለኛው ሙቭ ሲመጣ እሱን ለመያዝ ትሞክራላችሁ ማለት ነው። ሶ ይሄ ጀስት ማታ ለማሳየትም ትራንስፓረንሲውን ለማሳየት ብዬ ስቶሪ ላይ ፖስት ስላደረኩት ይሄኛውን ትሬድ ማሳያችሁ እንጂ እዚህ ጋር የገባው ትሬድ አለ። ሶ ይሄኛውን ግን ፖስት ስላደረኩት ፖይንት የለውም ብዬ ማላሳያችሁ። ስለዛ ሁለት ትሬዶች ወስደን ሁለቱም የሚነበሩ ታርጌት ያደረግነው ኤዥያ ያልሆኑ ይሆናል ማለት ነው። ሶ በዚህ በሲምፕል ዌይ ነገሮችን ሳታካብዱ በጣም ብዙ ብር መስራት ትችላላችሁ። ከእናንተ የሚያስፈልገው ፎከስ ማድረግ እና መንቀሳቀስ ብቻ ነው እና ፕራክቲስ ማድረግ ብቻ ነው።